ሰላም ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ዛሬ ምሳዬ ኢንዶሚ ነው። እንዴት ተመልካቾች፣ አያምርም? እኔ ራሴ የሰራሁት አሰራሩን አልተመቸኝም፣ አልቀረጽኩላችሁም። ኢንዶሚ ነው የሰራሁት። ኢንዶሚ ነው ለሌላ ቀን እየሰራሁ አሳያችኋለሁ ማለት ነው። በራሳችሁ ፈጥኖ ሲርባችሁ ፈጥኖ የሚደርስ ምግብ ምን ሰርቼ ልብላ ስትሉ ከምትጨናነቁ ይሄን ሰርታችሁ መብላት ትችላላችሁ። የምዳን ቅመሞች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አያምሩም? ግን እዩት፣ ቃሪያው ምናምን ቆይተን ላሳያችሁ። እዩ፣ አያምርም? ቃሪያ ያለው ምናምን እና በጣም ነው ደስ የሚለው። እስከ በላው ደግሞ ያጓጓኛል ማለት ነው። አብረን እንብላ። በዚህ ቤት በጣም የምግብ ችግር አለ ማለት በቀን አንዴ ነው የምንበላው። እሱንም 9 ሰዓት ነው የምንበላው። 9 ሰዓት ነው የምንበላ ማርያም። እና ምሳ ራሷ ነው የምትሰራ ምናምን ነገር ሴትዮዋ ማለት ነው። እና እቤት ምንም ነገር የለም። እንቁላል እንዳትበሉ ትለናለች። በቃ ከተላጅ ያለውን ነገር በሙሉ እንዳትበሉ ነው የምትለን ማለት ነው። እና ይሄን አሁን በራሳችን ብር ነው ገዝተን የምንበላ። እንትን ራሱ ዘባዲ ራሱ ትንሽ ዘባዲ ማለት ነው፣ ሮብ ማለት ነው። እሱን ራሱ 1 ብር ምናምን ነው የሚገዛ እሽጉ 6 ፍሬ 1 ብር ነው የሚገዛ። እና እሱን ራሱ እንዳትበሉ ከፈለጋችሁ በራሳችሁ ብር ገዝታችሁ ብሉ አለችን ማለት ነው። እና ምንም ነገር ያኔ ተረፍረፍ ያለ ነገር የለውም ቤቱ። ዋው 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 በጣም ነው የሚጣፍጠው። ኢንዶሚ ያወፍራል ይባላል፣ ግን ዋው ያቃጥላል። በነገራችን ላይ ይሄ ኢንዶሚ እንትን ቀማሙ የሚያቃጥል ነገር አለው ማለት ነው። የሚያቃጥለውን ኢንዶሚ ታውቁታላችሁ አይደል? ጥቁሩን ኢንዶሚ እሱ ከበላው በቃ አልችልም። ይሄ ሁላ ነው የሚላላጠው፣ አልችለውም። እና ግን እንደዛ ሳይሆን የተወሰነ ቀማሙ ይመሳሰላል ከዛኛው ጋር። ዋው 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 ያው ቃሪያ በነገራችን ላይ ቃሪያ በጣም ነው የምወደው። ሩዝ ስበላ በታመመው ጥርስ የበልቼ ይሄን አሰለኩት በሉ። አሁን ደግሞ ይሄ ወለቀ። ወይኔ ስደት ሀገር ጥርሴን ጆቅ አድርጌ መጥቼ ጥርሴን እርግፍ አድርጌ ልመለስ ነው። ማርያምን ምን በተሻለኝ ምን ይሻለኛል ጋይስ? ራስቸው አላመጥኩበት እና ጋይሶች ቪዲዮውን ላይክ በማድረግ ጀምሩ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እዩልኝ እስኪ ቪዲዮዬን ቢያንስ ማየት ባትፈልጉ እንኳን ሌላ ሰው እንዲያየው ሼር አድርጉልኝ፣ ላይክ አድርጉ። በቃ አበረታቱ ውዶች። ወይኔ ቢቀርብኝ ስረስቸው በታመመው ጥርስ የበላሁት ደግሞ ቃሪያውን የበላሁበት ማለት ነው። እና ሄዶ ገባ ከቁስ ላይ ታዛ ከቀዳዳው የጥርስ ማን ታውቃላችሁ? ስውር እኮ ነው የሚያደርግ አይደል? በዚህኛው ስበላ እኩሉ ተፈጭቶ ይሄዳል፣ እኩሉ ሳይፈጭ ይሄዳል። ምክንያቱም ወልቋል። ወደዚህ ገጥ ትንሽ ቢወልቅልኝ ወደዚህ ያለው ያላምጥልኛል። መሃሉ ላይ ስለወለቀ አያላምጥልኝም። ማርያምን እኩሉን እየፈጨ እኩሉን ሳይፈጭ ነው የሚሰደው ማለት ነው። ምንም ማድረግ አልችልም።
የሆነ ጠንከር ነገር ያለ ነገር መብላት አልችልም። አሁን ኢትዮጵያ ለመግባት ቢያበቃይ ስጋ መብላት አልችልም፣ ቆሎ መብላት አልችልም፣ ምንም ነገር መብላት አልችልም። በቃ በፊት ጥርሴ ካልሆነ በስተቀር እሱም የፊት ጥርሴ አይታወቅም እንዳለ በቃ ለምን እንደሆነ አላውቅም። ሁሉም ጥርሴ ያመኛል። ሁሉም ጥርሴ ምን እንደሆነ አላውቅም። እንግዲህ ቦርሻለሁ ግን ያመኛል። ጋይስ ምን ነው ኢትዮጵያ ያለው እኮ ምንም አይለኝም የነበር ማለት ነው። ማለት አንድ ጥርሱን ነው የሚያመኝ ነበር። እሱንም በጣም አመመኝ። እዚያ አገራ መጥቼ አስወለኩት።